Oh my God. በጣም የሚገርም ነው። ያ እንግዲህ ተያዝከሽ ግን እንዳለቆቼ እንደማከብር አወቃችሁብኝ አይደል እንዴ? የሙያ አባቴ ያልክ በደንብ ባክብሮት ነው የምታወራው። ያንተ የሚመስሉ ጥያቄዎች ፈልገን የጠየቅን ያወራው ነገር በጨዋነት ነው። ደስ ይላል። ኮሜዲያን አብይ አድናቂህ ነው። በነገራችን ላይ ድምጹን እንደ ሙላቱ አድርጎ የተጫወተው በጣም አድናቂ ነኝ ነው። በጣም ሲበዛ በምንም አይነት በቃ ከሙላቱ ጋር ተለያይተናል ማለት ነው። በጣም ናፍቆኛል ማለት ነው ሙላቱ። ሙሌ እኮ ነው የምለው እኔ ጋሼ ብሎ ሲለኝ ሁሉ ይሄ ሰውዬ ራቀኝ በቃ ሙላቱ አሳጥቂ ያልኩት። በጣም ህዝብ ላይ እኮ ታሪክ ያለን ሰዎች ነን ሙሌ በጣም። ሄሎ ኖይ አላስለኝ ጤና ይስጥልኝ ጋሽ ሙላቱ ነኝ። እንዴት ነህ? ሙሌ እኛ የጥንቱ ሰላም ነህ ወይ ኖይ? ሙሌ አለው እንዴት ነህ? ደህና ነኝ። ትንሽ ልጄን ይዤ ወደ አርባ ምንጭ ወደ ወላይታ ወደ ምናምን ወጣ ብለህ ነው ማለት ነው? አሎ ኢትዮጵያን ሴሌብሪቲዎች ማን ይደረግ ይሆን? ያጓጓል። ወደዛው እናልፋለን። ኮሜዲያን ጃሚ ወይም አብይ እዚህ አጠገብ ይገኛል። ጃሚ እንዴት ነህ? አለን ያው ፍራንክ ለማድረግ እየተዘጋጀ ብዙም ሰዎች አቀርበውልናል። እንዴት እስካሁን ፍራንክ ሳይደረግ ይያሉ ነው? ማን ነው? ነዋይ ደበበ። ነዋዬ በጣም ነው የምንወድህ ነዋይሻ። መቼም ነዋይን በነዋይ ለምን አናረጋው? ድምጹ በጣም አብጥቷል። እኔ መቼም ብሎ ነው የሚጀምረው። እኔ ሰይፉ ያው እንግዲህ እንደምታውቀው ብዙ ጊዜ ያው እዚህ ከመጣው በኋላ የህዝቡ ፍቅር እጅግ በጣም አስደስቶኛል። ለሁሉም አድናቆቴ ነው የማቀርበው። ከዛ ውጪ እንግዲህ ያው አዲሱ ስራዬን ይዤ ለመውጣት እየተንቀሳቀስኩ ነው። ግን አቀናባሪ ችግር አለ ሰይፍሻ። ይሄ ነው ነዋይ እንግዲህ ነዋይም በነዋይ እንግዲህ ፕራንክ ለመደረግ ብዙ የሚያስቸግር አይመስለኝም። ለምን ያስቸግር መሰለህ? ብዙ ጊዜ ነዋይ እንግዲህ ከመጣ በኋላ አሁን ከመጣ ራሱ አጭር ጊዜ ነው። ወደ 17 ዓመት አካባቢ አሜሪካን ነው የኖረው። ስለዚህ የብዙ የሙያ ጓደኞቹን ድምጽ በመሃል የረሳ ይመስለኛል። ልክ ነው። ብዙ አመት ስለሚሆነው ላያስተውለው ይችላል። በፈለከው ፕራንክ ማድረግ ትችላለህ። ነዋይን ብትፈልግ በኤፍሬም ታምሩ ራሱ ሲያወራ መጀመሪያ ወንድማችን እንዴት ነህ ነው የሚለው። ስለዚህ ብትፈልግ በኤፍሬም ታምሩ፣ ብትፈልግ በጎሳይም ራሱ እንችላለን ማለት ነው። ነዋይ ደበበ ምን ብለን ንግባበት? በማን ንግባበት? ለምን በጋሽ ሙላቱ አንገባበት? ጋሽ ሙሌ እንግዲህ ያው ነዋይ እንደምን አለ ሰላም ነው ወይ? ጋሽ ሙላቱ ነኝ። ተጠፋፈናል እንዴ እናንተ? ለምን እንደዛ አይደል? ጋሽ ሙልዬ ብሎ ይቀጥላል። ሙላቱዬ እስኪ ምን ይበለው? ጋሽ ሙላቱ እንግዲህ ካሁን በፊት አበጋዝ ጋር ደውሎ ላስታርቃችሁ ነው ሲል ነበር። አሁን ደግሞ ነዋይ ጋር ደውሎ ምን ይበለው? ያው አቀናባሪዎች ሲባል ብዙ ጊዜ ያሉት እነ አበጋዝ ናቸው እና ኤልያስ መልካ ናቸውና ለምን እኔንም እንትን አትለኝም አታማክረኝም በዚህ በኩል ለምን አይለው እንዳቀናብርልህ? እንዴት ይበለው? ነዋይ እንግዲህ ያው ብዙ ጊዜ አቀናባሪዎች ሲባሉ ይሁንና በጋስ ኤልያስ መልካ ነው የሚጠሩትና እኛም ግን እንዳለን ነዋይ እኔም ልረዳ እንደምችል እንድታቅልኝ ይፈልጋለሁ። አይ ብዙ ጊዜ ደግሞ የነዋይ ዘፈኖች ከጋሽ ሙላቱ ቀነበር ጋር አብሮ አይሄዱ። የተለያዩ ምን ሊል ይችላል? ጋሽ ሙልዬ ስለ ሐሳብህ አመሰግናለሁ ነው የሚለው ወይንስ እሺ ብሎ ይቀጥሮ ይሆን? አመሰግናለሁ የሚለው ይመስለኛል። ከዛ ውጪ ደግሞ እስኪ ለምን ጋሽ ሙላቱ ሁለተኛ ጉዳዩ ነዋይ ደበበ ለአይድል ዳኝነት እንደተፈለገ ኢትዮጵያን አይድል ምን ይበለው እስኪ? ነዋይ አሁን ደግሞ በዚህ ሳምንት የኢትዮጵያን አይድል ዝግጅት አለና እዛ ላይ ዳኛ እንድትሆንልኝ ፈልጊ ነው። ፕሊስ ባክ ሌላ ነገር አላስቸግርም በእናትህ ነዋይ።
ይበሉ ያጣድፈው ውስጥ ለዚህ መልስ ምናልባት ነው አይ ያው እንግዲህ እኔ ሆደ ቡቡ ስለሆንኩ አንተ አትችልም ብዬ ለመናገር የሚከብደኝ ይመስለኛል ሊል ይችላል እንደዛ ይመስለኛል ለማንኛውም እንግዲህ እንዋይዬ ጋር ይደወል በጋሽ ሙላቱ ድምጽ ነው ሬዲ ነህ ተዘጋጅቻለሁ እንዳታዋርደኝ ችግር የለም እንግዲህ ከተነቃ ጉዳችን ፈላ ያ ይደወላ የነዋይ ስልኬት ነው ያረኩት ነዋይ የሞድህ ማደንቅህ ነዋይ ስናደርግ የሚሰማኝ ደስታ ይነሳ እንጂ ነዋይ ሄሎ ነዋይ አላስለኝ ተናስተልኝ ጋሽ ሙላቱ ነኝ እንዴት ነህ ሙሌ እኛ የጥንቱ ሰላም ነህ ወይ ነዋይ ሙሌ አለው እንዴት ነህ ደህና ነኝ ትንሽ ልጄን ይዤ ወደ አርባ ምንጭ ወደ ወላይታ ወደ ምናምን ወጣ ብለህ ነው ማለት ነው ስዞር ከረምኩና ዋው ከዛ ተመልሼ መጥቼ አሁን ደግሞ ናዝሬት አንድ ጓደኞች አሉ ድሮ አሰላ ሙዚቃ ክለብ ውስጥ አብረን ስንሰራ ኦኬ ከኔ ጋር ሙዚቃ ባንድ ውስጥ የነበረ ልጅ አሁን ወደ ንግድ ዓለም ውስጥ ገብቶ አንድ የሆነ ፓላስ ፓርክ የሚል የሆነ አንድ ነገር አዘጋጅቶ ኦኬ ለምን ቁጭ ትላለህ ቁጭ ከማለት ዲፕሬሽን አንዳንድ ነገሮች ታደርጋለህ ያ ልክ ነው እና በተገኘው አጋጣሚ ሁሉ መንቀሳቀስ አለብህ አለኝ ዘፈን ሪከርድ አድርጌ ካላወጣው በአዲስ ስሜት ቦታ ይሻላል ብዬ ችላ ብዬ ነበር ግን ናዝሬት በጣም ሰው እንደው በጣም ነው የሚጠይቀኝ ሲል ዛሬ አንድ ፕሮግራም አዘጋጅቶልኝ ናዝሬት መጥቻለሁ አሁን ስነዳ ነበር ገና መግባታችን ነው ኦኬ ነዋይ ወይ አንድ ጋዜጣ ላይ የሆነ ነገር አንብቤ ነበርና ምን ውስጥ ይነካኝ መቼ ነው ሰሞኑን ነው ምለና አቀናባሪ አጣው የሚል ነገር መሰለኝ ያየሁት እኔ መቼ ኢንተርቪው ማን አረጋኝና ምን ላይ ይሆን ሚዲያ ላይ የሆነ ሰው ነው አክቹአሊ ያየው ያለኝና አቀናባሪ ነው ያያተዋል የሚል ወሬ ሰማውና ትንሽ ውስጤን ረበሸኝ አይ ጋሽ ሙሌ ይሄ ትክክለኛ ስሜት ነው በቃ ኢትዮጵያዊ ለምን እንደሆነ ታውቃለህ ነው አይ አቀናባሪዎች ሲባል አሁን ብዙ ጊዜ ብዙ ሰዎች እንትን የሚሏቸው እነ ኤልያስ መልካሉ እነ አበጋዝ እና እኛ ያያለን እናንተ ትልቅ አርቲስቶች እንደዚህ ስትሉን ይሰማኛል እውነቴን ነው እውነት ነው ሙሌ መቼም በእውነት ለማንም ሰው የማንንም ህሊና ከ17 አመት በኋላ ሀገሬ መጥቼ ሙዚቀኛ እንደ ልቤ ያገኛለሁ ብዬ እና አበጋዝም እነ ጆርጋ እነ ሄኖክ እነ ፋሲል ሁሉ በሙሉ ተጠቅልለው ሀገር ቤት ሲገቡ እና መልማል እነ ፀሐዬ እና አስቴር ሀገር ቤት ሲገቡ እነሱን ተከትዬ ወደ ሀገሬ ገብቼ ልክ ነው ፈለኩት ጉዳይ አለመሟላቱ ይሄ የራሳችን ገበና ነው ዝም ብለን በወዳችን ብንይዘው ይችላል አሁን ትንሽ ተሰምቶኝ ነውና ሌላም ደግሞ ትክክለኛ ኢትዮጵያዊ ስሜት ነው እግዚአብሔር ይስጥልኝ አመሰግናለሁ ጋሽ አረ ችግር የለውም ሌላው ደግሞ ነው የፈለኩ አንድ ጉዳይ ነበረች እሺ የሆነ አንድ የጃዝ ኮንሰርት አለና ፍቃደኛ ከሆንክ አንድ ላይ እንድንሰራ ብዬ ነው ደስ ይለኛል ሙሌ እኔ እታዘዛለሁ ነዋዬ አንድ ለመጨረሻ ጉዳይ የፈለኩ ልንገር ፕሊዝ እሺ ኢትዮጵያን አይደል ላይ ዳኛ እንድትሆኝልኝ ፈልጌ ነበር ኢትዮጵያን አይደል ላይ የመቼው ኢትዮጵያ አይደል ነው አሁን ከ3 ሳምንት በኋላ ላይ ዳኛ እንድትሆንልኝ ፈልጋለሁ እንግዲህ ቁጭ ብለን ማውራት አለብና እኔ እንግዲህ አሁን ለህዝቡ በሙያዬ ብታይ ነው እንጂ የሚሻለው ተባበረኝ ብዬ ነው እንድትተባበረኝ ነው ቀድሞ መታየቱ ጥሩ ነው ወይ መጀመሪያ በሙያዬ ሊያየኝ ይፈልጋል እና ዳኛ ሆኜ ማንኛውም ነዋሪ መቅረቡ ጥሩ ነው ወይ ሙሌ እናውራ ውስጥ ተገናኝተን ኧረ እባክህ እሺ በለኝ የዛሬን ብቻ እሺ በለኝ ሌላ ነገር አላስቸግርህም ይሄን ብቻ ለአንድ ቀን እኮ ነው ነዋዬ ፕሮግራሙ አልቋል ወይ አሁን እንደ አዲስ ሊጀመር ነውና ደውዬ እንነጋገርና ለአንድ ቀን ብቻ ነው የምፈልገው ከዛ በኋላ ያን ያህል አይደለም እንነጋገራለን እሺ ሙሌ ታዘዛለሁ ቴንኪው ነዋይ በመጨረሻ ልነግርህ የምፈልገው አንድ ነገር አለ እሺ ጌታዬ ነዋይ ፕራንክ የሚባል ፕሮግራም ጀምረናል አሁን ያናገረ ጋሽ ሙላቱ አይደለም በሙላቱ ድምጽ ኮሜዲያን አብይ ይባላል ነዋይ ሰይፉ ነኝ እኔ
ያ እንግዲህ ተያዝክ። እሺ ግን እንዳለቆቼ እንደማከብር አወቃችሁብኝ አይደል እንዴ? የሙያ አባቴ ያልክ በደንብ በአክብሮት ነው የምታወራው። ያንተ የሚመስሉ ጥያቄዎች ፈልገን የጠየቅን ያወራው ነገር በጨዋነት ነው። ደስ ይላል። ኮሜዲያን አብይ አድናቂህ ነው። በነገራችን ላይ ድምጹን እንደ ሙላቱ አድርጎ የተጫወተው በጣም አድናቂ ነኝ ነው። በጣም ሲበዛ በምንም አይነት በቃ ከሙላቱ ጋር ተለያይተናል ማለት ነው። በጣም ናፍቆኛል ማለት ነው ሙላቱ። ሙሌ እኮ ነው የምለው እኔ ጋሼ ብሎ ሲለኝ ሁሉ ይሄ ሰውዬ ራቀኝ በቃ ሙላቱ አሳጥክ ያልኩት። በጣም ህዝብ ለህዝብ ላይ እኮ ታሪክ ያለን ሰዎች ነን። ሙሌ በጣም እናከብረው ሰው ነው። አዎ ሁላችንም እናከብረው ሰው። ወይ ጉድ ደስ ይላል በጣም። ለማንኛውም ፕራንክ ተደርገሃል። ነዋይ እንወዳለን፣ እናከብራለን። ባባይ ቻው። እሺ ሰላም አምሽልኝ። ቻው